ሰግጥ ፋራ ተባለና ፈምስ የሚለው ቃል ከተሰራጨ በኋላ አገልጋይ ሱራፌል እንዲህ ተቃወሙ። ደደብ ሁኑ፣ ነውር ነው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ፣ ድድብ ማለት ነው። ቀጥለ የሙስሊሙ መምህራን ቀጥለውም ተቃወሙ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። የኢትዮጵያን ሕዝብ ተቸ። የኢትዮጵያን አየር ኃይል መግለጫ ወጣ። ያኔ አዶናይ በቃ አትሰግጡ ለኔ አደጋ አለው አለ። ተስፋ ቆርጦ ሲከፋ ያየን ድንገት እዩ ጩፋ መጣና እንዲህ አለ። በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። ፓስተር ቸሪም ቃሉን ሲጠቀሙ ተመለከትን። በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እንደሱ ሰገጤ መሆን ፈልግ። አዶናይ ታዲያ የልብ ተሰማውና ሰግጥን ከተጣለበት በድጋሚ አንስቶ ስለ ቃሉ ማብራሪያ ሰጥቶ እንደገና ቃሉን አስቀጠለ። በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት። አሁን እዩ ጩፋና ሱራፌል ደምሴ ሁለቱም ሰጣ ገባ ውስጥ እስኪገቡ ድረስ በአንድ ልጅ ቃል አድርሷቸዋል። አብራችሁን ቆዩ። ሰግጥ የሚለው ቃል ምን ያክል ተጽዕኖ ፈጣሪ ወይንም ሳይኮሎጂካሊ ፓወርፉል ቢሆን ነው ከታች ካለ ማህበረሰብ እስከ ሊቃውንት ድረስ አነጋጋሪ ነው። አዶናይ ያመነጨው ሰግጥ የሚለው ቃል ሳውን ፋራ ለማለት የቀድሞ የኢትዮጵያውያን ወጣቶች የተሰየመ የአራደኛ ወርድ መሆኑን ብናውቅም ምሳሌውን አላግባብ በመጠቀም ወጣቶች መሰገጥን በፖፖ እስከመመገብ በጎዳና ላይ ራቁት እስከ መሄድ ደርሰው የሰግጥን ምሳሌ አግባብ ወዳልሆነ ተግባር ለውጠውት አዶናይ ላይ ትችትና ነቀፌታ ሲያመጡ ተመለከትን። ሙስሊሙ መሰገጥን ሐራም ነው ብሎ አስተማረ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ይሄም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው ሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቆሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ሱራፌል ደምሴ እንዲህ ሐሳቡን ሰጥቷል። ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፊት ለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው? የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይህንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው። ስለዚህ ትምህርት ሚኒስቴር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና፣ ዶክተር መሆን ምንም አያደርግልህም፣ ሰነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ከአልጋ የማይነሳ ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት። እውነት ነው፣ ይሄን መካድ አይቻልም። ከአያቶቻችን ጀምሮ ሲወርድ ሲዋራ የመጣው ብዙ ችግሮች እንዳሉ እናውቃለን። ነገር ግን አሁን እየተጋረጠብን እንዳለው አይነት ችግር ግን በዘመናችን ገጥሞን አያውቅም። ወንድ ልጅ እንደ ሴት
አክት እያደረገ እንደ ሴት ወገቡን እያንቀሳቀሰ ሴታ ሴት የሆነ ሰው እንደ ክብር ታይቶ የሴት ቦርሳ ይዞ ሽልማት የሰጠች ምድር ምን አይነት ትውልድ ልታፈራ? እንደሰማችሁት ነው። ትርጉሙ ያለህን ጊዜ የያዝከውን ስልክ ተጠቅመህ ፍራቻን አስወግደ ሰውን ምን ይለኛል ሳትል ሰው ልክ አይደለም የሚሉን ስያሜ ደድበህ ፈምስ ነው። እንግዲህ ከሱራፌል ደግሞ ከግብረ ሰዶማዊዎች ጋር አያይዙታል ሐሳቡን። በፋሽን ውስጥ የታየው የባህል መበረዝ ከአዶናይ መሰገጥ ጋር የሚያገናኘው ነገር የለም ይላሉ ሌሎች። የተመቻቸው ደግሞ ግን የአዶናይ ተስፋ በቆረጠበት ጊዜ ጠርቶት እዩ ጭፋ ይህንን ሐሳብ ሱራፌልን ተቃውሞ ሰግጥ አይደለም ሰጋግጥ ብሎት እንዲህ ተነግሮታል። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ፓስተር ቸሬ የመሰገጥን ትክክለኛ አካሄድ በመጠቀም ይህንን የሰገጥ የአዶናይን ትክክለኛ ምሳሌ እንዲህ ተጠቅሞታል። ያን የመሰለ ልጅ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እንደሱ ነው ሰገጤ ማለት። አሁን ሁለቱ አገልጋዮች ሳይሆኑ ዩቲዩበሮች ናቸው ተብሎ በፕሮቴስታንት ማህበረሰብ ይተቻሉ። ድሮ ቤተክርስቲያኖቻቸው ከመባ ከአስራት ከፍቅር ስጦታ አሊያም ከጸለየበት ዘይትና ውሃ ያገኛሉ ተብለው ቢተቹም ነገር ግን አሁን አነጋጋሪ ነገር በዩቲዩብ በማሳየት ወርሺፕ፣ ምስክርነት፣ አጫጭር ስብከት እስከ መንፈሳዊ ሮስት ሳይቀር እስከ መፍጠር ደርሰው ከፍተኛ ገቢን ከማህበራዊ ሚዲያ ከዩቲዩብ አልጎሪዝም ገቢን ያገኛሉ። አባቴ በቃ ጉዳዩ የፉክክር ነው። እኛ ብቻ እንታዘብ። በመጨረሻ አንድ አብይ በተናገረው አባባል እናብቃ። ምክር ቤት ኢትዮጵያ ቀይ ባህር አይገባትም ይላል። አዎ አልሰማንም። መልካሙን ነገር ብቻ በመስማት መልካም ነገር በማድረግ እንጠመድ። ለዛሬ በዚያ በቃው።